በዚህ ቦታ ላይ እኔ የቆምኩት God can deliver me. ስለዚህ እግዚአብሔር እኔን ነፃ ስላወጣ ነው። Moses and the children of Israel. ሙሴ ከእስራኤላውያን እንዴት ነፃ ተጠቅሞ ነፃ እንዳወጣ They come out of Egypt. ከግብጽ ምድር እንዴት እንዳወጣ They come to the Red Sea. የኤርትራን ባህር እንዴት እንደከፈለ What are we going to do? ስለዚህ እንዴት እንደከፈለ እንዴት እንደሰራ Let's go back to Egypt. የግብጽን ሕይወት እንመለከታለን። Moses, why did you lead us out here? ያ ሙሴ ምን ማድረግ የማይችል ሰው ነው፣ ግን እግዚአብሔር ከሱ ጋር ስለነበር የኤርትራን ባህር ተሻገሩ። Pharaoh's going to kill us. ስለዚህ እግዚአብሔር ከሱ ጋር ስለነበረ ፈርዖን በቃ ማንኛውንም ነገር አለቅ ባለ ሰዓት ቃሉን ነበር ሙሴ እንዲህ ተናገር እያለው እግዚአብሔር። But our God የኛ አምላክ parted the Red Sea. እግዚአብሔር እያንዳንዷን ነገር እሱ ይመራናል። And the children of Israel walked across on dry land. የሚገርማችሁ ነገር የኤርትራ ባህር ከፊት እያለ እግዚአብሔር ለሙሴ ተናግሮ የኤርትራን ባህር ተቀብሎ ግብፃውያን እዛ ሲሞቱ እስራኤል ግን በደረቁ ምሽግ ተሻገረ። ሃሌሉያ! So you might find yourself ራሳችሁን በዛ ቦታ ላይ ተመልከቱ። in a hard place. እዚህ ያላችሁበት ቦታ የሆነ አስቸጋሪ ሁኔታ ላይ ብትኖሩ እንኳን Nowhere to turn. ወደ ኋላ አትመለሱ። Our God is still faithful. የአንተ አምላክ እግዚአብሔር ኃይለኛ ነው። Amen. He was faithful with the Red Sea. ኤርትራን ባህር የከፈለው እግዚአብሔር And he will be faithful for you. የአንተን ችግርና መከራ ራሱ ይከፍለዋል። ሃሌሉያ! That is the way expository preaching works. ስለዚህ እያንዳንዷን ነገር በሚገባ የእግዚአብሔርን ቃል በትክክለኛው ከተረዳ እግዚአብሔር ያንተን ሕይወት ይለውጣል። I take the Bible and I amplify what God is speaking then to now. እግዚአብሔር አምላክ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የሚናገር አምላክ ነው።